ኮንስትራክት 2 ባይ 2 ማትሪክስ ነው የሚለው። ማትሪክሱን ኢንትሪዎች ስናወጣ አይ ከጄ ከበለጠ ወይም እኩል ከሆነ እኛውን እንጠቀማለን። አይ ደግሞ ከጄ ካነሰ እኛውን እንጠቀማለን። ዘን ማትሪክስ ኤ ማለት ይሄ ነው። A11 A12 A21 A22 A11 ማለት I1 ነው J1 ነው። ዘን እኩል ከሆኑ የትኛው ነው የምንጠቀመው? ይሄንን ጄን ስኩዌር እናረጋታለን። 1 ስኩዌር ስንት ነው? 1 ነው ማይነስ 3 ታይምስ አይ 3 ጊዜ 1 3 ይሆናል። ከአንድ ላይ 3 ማይነስ 2 ነው አይደለም? A11 ማይነስ 2 ነው ማለት ነው። ዘን A12 ደግሞ አይ ከጄ አንሷል አይደለም? ይኸው አይ ሌዛን ጄ ነው። አይ 1 ነው ጄ 2 ነው። ይሄኛውን እንጠቀማለን። 2 ታይምስ አይ ታይምስ ጄ ነው አይደል የሚለው? አንድ ጊዜ 2 2 ነው። 2 ጊዜ 2 4 ነው። ዘን 4 ፕላስ 1 ስንት ነው? 5 A21 አይ ከጄ ይበልጣል። ዘን ይሄን እንጠቀማለን። ጄ 1 ነች። 1 ስኩዌር 1 ነው ሲቀነስ 3 ጊዜ 2 አይ 2 ነው። 3 ጊዜ 2 6 አይደል? ከአንድ ላይ 6 ማይነስ 5 ዘን የመጨረሻው A22 አይ እና ጄ እኩል ናቸው አይደለም? ስለዚህ እኩል ከሆኑ የኛውን ነው የምንጠቀመው። ጄን ስኩዌር እናድርገው ስንት ነው? 4 ሲቀነስ 2 ጊዜ 3 6 ከ4 ላይ 6 ማይነስ 2 አይደለም? ማይነስ 2 ይሆናል ማለት ዘን ኤን አገኘን ማለት ነው። ኤ ኢዝ ኢኳል ቱ ምን ይሆናል ማለት ነው? ማይነስ 2 5 ማይነስ 5 ማይነስ 2 ማትሪክስ ኤ ይሄ ነው።